አስማት ጭራሽ እንደዚህ ሆነ አገኛለሁ ብዬ አስቤ አላቅም ነበር። ቦቸራ አንተ ራስ ከሰፈር ሁሉንም ነገር ተተጥቀየሳለ ብሎ ማን አስቦ ነበር? ትዝ ይልሃል ያኔ ሐሴትን ቦርሷን ሰመነተፋት? ስፓታችን ድረስ መተስ ተቀበለ። ወይኔ አስማት 200 ብቻ እኮ ነው የሰጠኝ። ኧረ እባክህ እሱንስ ማናየበት። ግን ሐሴት አሁን እንዴት ናት? ሐሴት በጣም ተጎሳቁላለች። ተራው ላይ ሁሉም እየመጣ ነው የሚጨቁናት። እንቅፋትን እንኳን አየሁት የሌለበትን ባህሪ እሷ ላይ ሲያሳይ። ብቻ ስላንተ ነው የምታስበው። ሐሴት በሰፈሩ በእግር በፈረስ ታስፈልጊ ነበር አሉ። ከቦቸራ ጋር ተገናኝታችሁ እንደነበር ሰማሁ። እና ምን ይጠበስ? ይኸውልህ ዳኒከስ ቦቸራ ንጹህ ሰው ነው። አንተ ደግሞ የምትሰራውን ሁላችንም እናውቃለን። እባክህ ችግር ውስጥ እንዳታስገባው። ለድመት አበሩላታሉ። ቦቸራ በአሁን ሰዓት ከኔ በላይ አስፈሪ ሰው ሆኗል። ማለት አልገባኝም። ልታብራራልኝ እንችላለን? አይመለከተኝም። ስሚኝማ የኔ ቆንጆ፣ ስሙ ኪንጎ ይባላል። ደካማ ጎኑ ደግሞ ሴት ነች። አረምንም ችግር የለውም የኔ ቆንጆ። ገና እኔ እንዳየኝ ነው ውድቅ የሚለው። እርግጠኛ ነሽ? ያን ያህል ደደብ አይመስለኝም። እሺ ሌላ የምትነግሪኝ ነገር አለ? ቦቸራ ላይ ፋይል ሳይዙበት አይቀርም። እሱን ፋይል ሰርቀሽ አምጪልኝ። በእኔ ላይ ጣዩ። አሚ ሲንግሌ አሃ አስማት እኔ አላምንም። ስቲመን ተነሳው እንዴ? የማይነጋ ሌሊት የማያልፍ ቀን የለም። አልገባኝም። የተፈጠረ አዲስ ነገር አለ እንዴ? እድሜ ለቦቸራ። አው ጥፍጥሬ መጥቻለሁ። አውቃለሁ እንዳጠፋው፣ ግን ምንም አማራጭ አልነበረኝ። ምን ታካብዳለህ? ብዙ ችግሮችን አብረን አላለፍንም? ጥፍጥሬ አረጋጊው። ቦቸራ እኮ ነው። የራሱ ጉዳይ። የሰው ህይወት እጅ ላይ ጠፍቶ ምን ይመስለኛል ሰላይ ነገር ነሽ። አዎ ከቦኮ ሐራም የተላኩት።
ግን ምንም የሚሰለል ነገር የለህም። እና ምንድነው ያለኝ? ወንድነት ልበልህ? ራሴን እየተከላከልኩ ነበር። ይገርማችኋል፣ ስለቱ በጣም ትንሽዬ ነው። የሚገል እንኳን አይደለም እና እየታገልን እንዳለ ልጁን በገዛ እጁ እንዲወጋው ነው ያደረኩት። እና እንደሞተ በምን አረጋግጥ? እንደሞተ እንኳን እርግጠኛ አይደለሁ፣ ግን ወንድሜ ነው እንደሞተ የነገረኝ። እንደዚህ ከሆነ እኮ ወንድሜ እየዋሸ ሊሆን ይችላል። ስለዚህ አሁን ምን ማድረግ ነው ያለብን? ልጁ እንዳልሞተ እስክናረጋግጥ ድረስ ወንድሜ ይሁን የሚለኝን መሆን ያለብኝ። እንደሱ ከሆነማ አደገኛ ወንጀል ውስጥ ይከቷል። አማራጭ እዚህ በኋላ አብረን ለመሆን ዝግጁ ነን። ይቅርታ ሽንት ቤት ደርሼ ልምጣ። ይቻላል። እሙዬ አይዬ ዶክተር ጥፍጥሬ ማግኘት ይችላል? ስልኩን ሰጥቶኝ ስደውልለት አያነሳም። አንቺ ደግሞ የትኛው ነሽ? የዶክተር ጥፍጥሬ ታካሚዎች እንደሆነ ያልኩ እንዴ? ከኔ ሌላ ድንገተኛ አምቡላንስ አገልግሎት የሚሰጠው ሰው አለ እንዴ? ወየኔ ቆንጆ፣ የሱ ተመላላሽ ታካሚዎች እንኳን ብዙ ናቸው። ግን ደግሞ ጠብቂው፣ ከደቂቃዎች በኋላ ሊመጣ ይችላልሽ። ሀሴት ቦቸራ ያንቺ ሐኪም መጣ መሰለኝ። እኔም ዶክተርን ፍለጋ ልሂድ።